አሰላሙ አለይኩም ወራህመቱላሂ ወበረካቱ። 6 ርዝቅ የምታገኝባቸው መንገዶች። ይህንን ቪዲዮ እስከ መጨረሻ በማዳመጥ ለሁሉም ሙስሊሞች ሼር አድርግ። 6 ርዝቅ የምታገኝባቸው መንገራቶች እነግርሃለሁ። አንተ ደግሞ ኃላፊነት እዛ 6 ነገራቶች ላይ በቃ የሌለ መወጠር አለብህ ማለት ነው። አጂ እነዚህ 6 ነገራቶች ለእኔም እንዳንተ ስራ ስፈታ ቁጭ ብዬ አመጣኋቸው እንዳይመስል ከቁርአን ማስረጃ ያላቸው ነገራቶች ናቸው ለስድስቱም ማለት ነው። ወደ መጀመሪያው ስንሄድ ተቅዋ ሊኖርህ ይገባል። የአላህ ፍራቻ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። ሁለተኛ ደግሞ ተወኩል፣ በአላህ ላይ መመካት ሊኖርህ ይገባል። ወመን የተወከል ዐለላሂ ፈሁወ ሐስቡህ። ሶስተኛው ደግሞ ሰላት ላይ አባቴ ድርድር የለም። በቃ ድርድር ሊኖርህ አይገባም። ሲሪየስ ነው መሆን ያለብህ። ሰላትህን ትተህ የሚመጣ ሪዝቅ የለም። አሰላቱ ቀብለ ኩሊ ሸይ። ለዛ ደግሞ ማስረጃው ምንድን ነው የሚለው? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ይላል አላህ። አራተኛ ነው አይደል? አራተኛው ደግሞ ኢንፋቅ፣ ሰደቃ መስጠት መቻል አለብህ። ኧረ ምን ኑሮኝ ነው ሀጂ ሰደቃ ማውጣት እንዳትለኝ። ይኸውልህ ትልቅ ነገር አይደለም። ሰው ብዙ ጊዜ ሰደቃ አውጣ ምናምን ሲባል የግድ ሀብታም መሆን ያለበት ያክል ራሱ ይመስለዋል። ላ አይደለም፣ እንደዛ አይደለም። አታ ካንተ የሚወጣ ነገርም ብቻም እኮ አይደለም። ፈገግታ፣ መልካም ንግግር እኮ ሰደቃ ነው። አንተ አስበህበት እስከሆነ ድረስ ንያ አድርገህ እስከሆነ ድረስ አጅር ታገኝበታለህ። እንደ ሰደቃም ይሆንልሃል ማለት ነው። ካንተ የሚወጣ ነገር ብቻም ላይ አይደለም ማለት ነው። ትንሽም ነገር ቢሆን ሰደቃ መስጠት መቻል አለብህ። ለዛ ደግሞ ማስረጃው ምንድነው? ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉ ይላል አላህ። አምስተኛ ደግሞ እስትግፋር ማብዛት መቻል አለብህ። ብዙ ጊዜ ወንጀል እንትኖች ሪዝቆች የሚያዙት በወንጀል ምክንያትም ስለሆነ ለሰራሃቸው ወንጀላቶች ወደ አላህ መመለስ አለብህ። እስትግፋርን በደንብ ማብዛት አለብህ። ለዚህ ደግሞ ማስረጃው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሌላው ደግሞ እነዚህን 5 ነገራቶች አድርጌ ቁጭ እላለሁ ብትል ማንም አይሰማህም ሀጂ። 6ኛው ነገር ስለሚቀር ማለት ነው። 6ኛው ነገር ደግሞ ሰበብ ማድረስ አለብህ። ቁጭ ብለህ ሪዝቅ የሚመጣ ነገር አይደለም። ሰበብ ማድረስ መቻል አለብህ። ሰበብ ማድረስ ሲባል ደግሞ መጋጋጥ፣ መፍረጥ ምናምን አይደለም። ያዙን ልቀቁኝ አይደለም። ይሄ ትልቅ እንደዚህ አይደለም። ራስህን ህይወትን የሚያስከፍልህ ደረጃ አይደለም መድረስ ያለብህ። ትንሽዬ ሰበብ ማድረስ መቻል አለብህ።